ሁሉ ነገር ዛሬ ውብ ነው ማለት ነው። አይኖችሽ፣ አፍንጫሽ፣ ከንፈርሽ እና ሁሉ ነገር አይቼ መጥገብ አጥቶኛል። ከምልሽ በላይ በጣም የኛ ማሞሽራ የኛ ማሞሽራ እንኳን ደስ አላችሁ። ዛሬ እንግዲህ ሰርጌ ነው። በጣም ደስ ብሎኛል። እግዚአብሔርን ከልብ ማመስገን ፈልጋለሁ። ለዚህ ያደረሰኝ ከልጅነት እስከ እውቀት ድረስ መድረስ ችያለሁኝና ደስ ብሎኛል። ዛሬ ላይ እኔም እድሜ ደርሶ ለትዳር መብቃቴ ትልቅ ነገር ነው። እግዚአብሔርን ማመስገን ፈልጋለሁ። በመቀጠል ደግሞ እናት አባቴ፣ ቤተሰቦች ከጎኔ ለነበራችሁ ሁላችሁም ደግሞ ከልብ ማመስገን ፈልጋለሁ። ከዛ ባለፈ ውዷ ባለቤቴ እርታዬ ከእንግዲህ በኋላ እንግዲህ ባለቤት ትሆናለች እና እሷንም ማመስገን ፈልጋለሁ። ደስ ብሎኛል። እርታዬ ኑሪልኝ፣ እድሜ ጤናሽን እያብዛው። ከልብ እወድሻለሁኝ። ወደፊት እንግዲህ ቀሪ እድሜን ከአንቺ ጋር መኖር ነው የምፈልገው እና በጣም ደስተኛ ነኝ። አሁን ባለኝ ህይወት ደግሞ በጣም 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 ደስተኛ ነኝ። እወድሻለኝ፣ ከልብ አፈቅርሻለኝ። ጎቷነ ይባከስቷ ልዩና ድንቅና ታፈታተሯ እናቱነ ይባባቱ አጎቱነ ይባከስቱ ልዩነ ድንቅና ማፈታተሯ ችባይ ሞላ ወገዋ ችባይ ሞላ ወገዋ አልሸት ነው ቀለዋ ሰው ወረሰው ፈዟል። አረቢጋው ጊዜ ሁሉ ፈዟል። ጨዋታ ነው እንዴ ሌላ ምን ይዟል? የሙሽራው ማማር የሚዜው ውበት የሙሽራው ማማር የሚዜው ውበት ልቤን አደረገው ዘርዘራው ልቤን አደረገው ዘርዘራው ሸብረብ አለች ምድር ሸብረብ አለች ምድር አለች ምድር ካሽያ ልጁ ሲድር ሸብረብ አለች ምድር አለች ምድር ሸብረብ አለች ምድር አለች ምድር ዓለም ዛሬ ነው ዛሬ ዓለም ዛሬ ነው ዛሬ እሺ ወንድሜ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ አበባዬ ያልቦወሽዋ ነይ ከዘባ ያልቦ ስልሽ ተመለሽ በሕይወት ትልቁ ወሸባ ወሳኙ ነገር
በቅርቡ ከአገባውኝ በኋላ ቶሎ እንደማንኛውም ሰው መውለድ ፈልጋለሁኝ። እግዚአብሔር ብሎ ደግሞ ልጅ እንደሚኖረኝ ማለት ተራጠረ እና ያው ከተጋቡ በኋላ ይሄ ደግሞ የህይወት መስመር ነው እና ግዴታ ወደ ልጅ ደግሞ የምንመጣ ነው የሚሆነው። አንዳንድ ጊዜ ከሰርግ በኋላ ሲወልድ ልጅ በጣም ደስ ይላል እና እቅድ አለኝ እኔም ማለት ነው እና ዘላለሜን ደግሞ እንግዲህ ዘላለም የሚኖር የለም በእርግጥ እድሜን ግን ከሩታዬ ጋር በመኖሬ በጣም ደስተኛ ነኝ እና ውዷ ባለቤቴ ደግሞ አምሮባት ተውባ ከምላችሁ በላይ በቃ ውብ ሆና ስላየኋት በጣም ደስ ብሎኛል እና ፊት ለፊቴ ላይ ቆማ ማለት ነው ላውራ አላውራ እያለች ትገኛለች እና እንኳን ደህና መጣሽ። ይኸዋት እስኪ የኔ ውብ ባለቤት አታምርም? የምሬን ነው። ዛሬ ልዩ ቀን ነው ለእኔም ለሷም እና ደስ ብሎኛል። እንኳን ብዬሽ ሆንሽ እንኳን ማገባሽ እና እኔ ብዙ ሰው ላይ ቪዲዮ አይቻለሁ እንዳማሩ ልጅ እና በጣም ነው የሚያምረው። እችልና ደግሞ ማለት ነው ቢፈቀድልኝ ቢሆን አክል አንዴ ቬሎ ባለብሳት ደስ ይለኛል። ያው አንደኛ፣ ሁለተኛ፣ ሶስተኛ ዓመታችንን ስናከብር ከዚህ በኋላ በቬሎ ይሆናል። ለምን በጣም ስለሚያምርባት ማለት ነው። ቢፈቀድ ደግሞ ቀን በቀንም ባለብሳት ችግር የለም እና ይሄን ማለት ሽሊስቴ የወደፊት አብረሽኝ የምትኖሪ ከልብ እወድሻለሁ፣ ከልብ አፈቅርሻለሁ እና ቀሪ እድሜን ደግሞ ከአንቺ ጋር በመኖሪ በጣም ደስተኛ ነኝ። ሁሉ ነገር ነው ዛሬ ውብ ነው ማለት ነው። አይኖችሽ፣ ከንፈርሽ እና ሁሉ ነገርሽ አይቼ መጥገብ አቅቶኛል። ከምልሽ በላይ አምሮብሻል። አንተም በጣም ያማረብህ ስለመናገር አንቺ ጎበዝ ከሆንሽ ለአንድ ደቂቃ እኔም 10 ሰዓት አያለሁ ስላማረብሽ በደንብ በጣም ሌላው ጊዜ በተለየ በጣም ውብ ሆነሃል። አመሰግናለሁ። ያው አንቺ ስላለሽ ነው ውብ የሆንኩት ማለት ነው። እንግዲህ ከቅድም ጀምሮ ሳወያይህ የነበረችው ውዷ ባለቤቴ አታምራ ባይዘዌ በደንብ አትያለሽ አልፈቅድልህ እና እንግዲህ ወደ ፎቶ ሹታችን እየገባን እንገኛለን ማለት ነው። ልልባሌ ደመቀ ሰርጋቸው ልልባሌ ታውቀለጠ ልልባሌ ጭፈራው ምድራው ልልባሌ ምድር ተናወጠ ልልባሌ ለእናታቸው ደስታ ልልባሌ አባታቸው ግራ ልልባሌ ጨዋ ልጅ ያስመካ ልልባሌ ያስከብራል በእውነት ልልባሌ ልልባሌ ሆይ ልልባሌ ልልባሌ ሆይ ልበሉላት ለዚህ ለወጣት አሽ ወይና 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 አሽ ወይና 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 አሽ ወይና ለሽ ትመጫለሽ የማነው ቤት ወይና የቁራዬ ደራ ወይና የጋሽዬ ነው ወይና የዛ የቀብራራ ወይና ወጋሳዩን ዛሬ
ወይና ማለቅ ተድረሽ እናት ያባቷ ቤት ወይና ልትሰናበት ለዚህ ለወጣት አሽ ወይና 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 አሽ ወይና 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 አሽ ወይና ለሽ ትመጫለሽ ይሄ የማነው ቤት ወይና ጅሞ በተነሳ እስኪ በጃጂ ጎም ጨብጨቦበት እስኪ ባባጂ ጎም ተናገሮበት አዲሶች ሙሽሮች ሁለቱም ውበት ግደማምተይ ደገባ ላየንም ገለሽ ግደምየተይ ደገባ ግደማምተይ ደገባ ዛሬ እንግዲህ ከብዙ ድካም በኋላ ከብዙ ልፋት በኋላ ወደ መጨረስ ደርሰናል። ፋሚሊዎቻችን እንግዲህ እንደምታዩት ዛሬ ድምቅ ብለን ወደ እናንተ መጥተን አሪፍ ቆይታ እያሳለፈን እንገኛለን። እንግዲህ ፎቶ ሹታችንንም በአሪፍ ሁኔታ እያጠናቀቀን ይገኛል። ሩታዬ እንዴት ነበር ቆይታ? አላወራችም ዛሬ እኔ ብቻ ነበርኩኝ ያወራሁት እና ዛሬ እንዴት ነበር ቆይታ? ዛሬ እንግዲህ በጣም ደስ የሚል ታይም ነው ያሳለፍነው። እውነት ለመናገር ማለት ከዚህ ቀደም ቬሎ ምናምን ለብሻ አውቃለሁ፣ ግን እንደ ዛሬ ስሜቱ እንጃ በጣም ነው ደስ የሚለው ይሄኛው እና ምንም ሳንስቅ ያሳለፍንበት ሰዓት የለም እና እንደ ወንድምና እንደ እህት አይተውንም አሪፍ ታይም አሳልፈናል ከነሱ ጋር። እንግዲህ ፖልን አለመውደድ ትንሽ ይከብዳል። ከልብ እናመሰግናለን ሁላችሁም ካሜራማኖችም እንዲሁም ቢሮ ውስጥም የምትሰሩ ሁላችሁም ከልብ እናመሰግናለን። እንወዳችኋለን። ደስ ብሎናል። እናንተም እንደዚሁ ሰርጋችሁን ውብ በሆነ መልኩ በፖል ፎቶና ቪዲዮ እንዲሁም ሜካፕ ማሳመር ትችላላችሁ እና የተለያዩ ፓኬጆች አሉት ከአቅማችን ጀምሮ እስከ ላይ ድረስ ማለት ነው እና አቅማችን ማግኘት እንችላለን ማለት ነው እና ሁላችሁም ሰርጋችሁን በፖል ፎቶና ቪዲዮ እንዲሁም ሜካፕ አድምቁ እንላለን። እንግዲህ ፋሚሊዎቼ ከዚህ በኋላ ምን ይቀጥላል የሚሉት ነገሮች እኛም አናውቀውም። ዞር እያለን አንድ ግቢ ላይ ነው ያለነው እና እዚሁም ልናደር እንችላለን። ሩታዬ ካልበረዳት ያው ቬሎ ላይ ካባ ምናልባት ስላለን በካባ ሸፈን እናረጋታለን እሷን ማለት ነውና ለሶማሻ ያው ሩታዬ ብርድ አትችልም እንደሌሎች ሴቶች አይደለችም እና ቆይታችን ግን አሪፍ ነበረ ከምላችሁ በላይ በጣም ወደነዋል።